ድጋፍ ማይክሮ ፋይናንስ ላይ በአንድ ቀን ብቻ ስልኬን ብቻ በመጠቀም 26000 ብር ወስጃለሁ። ትክክለኛ ኢንፎርሜሽን ነው። ትክክል ካልሆነ አንሰብስክራይብ ማድረግ ትችላላችሁ ይህን የዩቲዩብ ቻናል። ትክክል ከሆነና ከሰራላችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ቪዲዮ ላይክ በማድረግ ጀምሩ። ከድጋፍ ማይክሮ ፋይናንስ ስልኬን ብቻ በመጠቀም ቢሮአቸው ሳልሄድ 26000 ብር በአንድ ቀን ብድር ያገኘሁበት እንዴት እንደሆነ ነግራችኋለሁ። ሰርቪስ ቻርጁ በጣም ትንሽ ነው። እንዴት እንደሆነ ስቴፕ ባይ ስቴፕ በዚች 5 ደቂቃ አሳያችኋለሁ። ሙሉ ቪዲዮውን ግን ማየት እንዳትረሱ። ድጋፍ ማይክሮ ፋይናንስ ላይ መጀመሪያ አፕሊኬሽኑን ማውረድ ይጠበቅባችኋል። አውርዱ። የመጀመሪያው ስቴፕ እሱ ነው። ድጋፍ ማይክሮ ፋይናንስ ፕሌይ ስቶር ወይም አፕል ስቶር ላይ ያለ እሱን አውርዱ። ከዛ በኋላ ልክ ግሬስ ሎን ላይ እንደሰራሁት 15000 ብር መበደር ትችላላችሁ ብዬ የሰራሁት ከ1200 መጀመሪያ ይሰጣቸዋል። እያደገ ነው የሚሄደው። ድጋፍ ማይክሮ ፋይናንስ ላይ ግን በአንድ ጊዜ ብቻ መበደር የምትችሉበት መንገድ ነው ያለው። የመጀመሪያው ስቴፕ እንዳልኳችሁ አፕሊኬሽኑን ተዋርዳላችሁ። ከዛ በኋላ እያንዳንዱን ኢንፎርሜሽን ተከትላችሁ መሙላት። ሪል የሆኑ ኢንፎርሜሽኖችን ቲን ነምበር ያስፈልጋቸዋል። ቲን ነምበር የሌለው የለም። ብዙ ጊዜ ቲን ነምበር ያስፈልጋቸዋል እዚህ ላይ። ከዛ በኋላ ደግሞ ናሽናል አይዲ ያስፈልጋል እና ኢንፎርሜሽን ነው የምትሞሉት። የት ነው የምትሰሩት ምናምን ልክ ግሬስ ሎን ላይ እንደሞላችሁት ኦር ደግሞ ማንኛውም የብድር ሂደት ላይ ብዙ አፕሊኬሽኖች አሉ እዛ ላይ እንደምትሞሉት እዚህም ላይ ትክክለኛ የሆነ ኢንፎርሜሽን የእናት ስም ሳይቀር አስገቡ ይላችኋል። ሙሉ ኢንፎርሜሽናችሁን ታስገባላችሁ፣ ትከፍታላችሁ። ከዛ አፕላይ አድርጉ ይላችኋል። አፕላይ የምታደርጉት እንግዲህ 300 ይላችኋል፣ 3000 ብር፣ 45000 ብር፣ 500000 ብር ምናምን ይላል። እሱ አይደለም ዋናው ነጥብ ደሞዛችሁን ወይም ደግሞ የግል ስራም ካላችሁ እሱም ቤዝ ያደረገ ብድር ነው የሚሰጠው። የመንግስት ሰራተኛ ከሆናችሁ ኦር ስራ ካላችሁ የደሞዛችሁን ግማሽ ይሰጣችኋል ማለት ነው። ለምሳሌ አንድ ተቀጣሪ ደሞዙ 25000 ብር ከሆነ 12500 ብር አሁኑኑ በአንድ ቀን ይሰጧችኋል። እንዴት እንደሆነ ሚስጥሩን በደንብ ነግራችኋለሁ። የመጀመሪያው ስቴፕ እንግዲህ አፕላይ ካደረጋችሁ በኋላ እነሱ ራሳቸው ኮንታክት ያደርጓችኋል። በምን በፎን ይደውሉላችኋል። ግን ያ ስቴፕ አንድ ቀን 2 ቀን ሊፈጅባችሁ ይችላል። ኦር ደግሞ ጠዋት እንትን ብላችሁ ወደ ማታ ሊደውሉ ስለሚችሉ ጊዜውን ለማሳጠር ድጋፍ ማይክሮ ፋይናንስ ራሱን ቻት ቦት አለው። ራሱ የሚያወራችሁ ኮሙኒኬት የሚያደርጓችሁ እሱን ቻት ቦት ኮሜንት ቦክስ ላይ ሃይ በሉኝና በቴሌግራም እኔ ኮንታክት እንድታረጓቸው አረጋችኋለሁ። ኢሚዲየትሊ ወዲያው ይደውላሉ። ኮሙኒኬት አድርጋችሁ ኤቭሪቲንግ መጨረስ ነው። ኢንፎርሜሽን የምትሰጡትን ኢንፎርሜሽን ሪል ማድረግ፣ ትክክለኛው ኢንፎርሜሽን የሆነ መስጠት። ከዛ በኋላ የምትፈልጉትን ባንክ መምረጥ እና ወዲያው ኢሚዲየትሊ ምንድነው የሚያደርጉት እነሱ የመጀመሪያው ስቴፕ ይደውላችሁና ኮሙኒኬት ያደርጓችኋል። ለምንድን የፈለጋችሁት ብድሩን ምናምን ብለው የት ነው የምትሰሩት የት አካባቢ ነው የሚለውን። ከዛ በኋላ ያንን ካወሩ በኋላ ቪዲዮ ኮል ያደርጉላችኋል። ቴሌግራም ላይ እዛው ቪዲዮ ኮል ታደርጋላችሁ። ኢንፎርሜሽናችሁን በትክክል ኢንፑት ታደርጋላችሁ። አግሪመንት አለ እዛው ትፈርማላችሁ። ዘን ኢሚዲየትሊ ብሩን ይለቁላችኋል። የሚገርም እኔ ድጋፍ ማይክሮ ፋይናንስ በጣም ነው የገረመኝ። ለምሳሌ በ10000 ብር 700 ብር ነው ቻርጅ የሚያደርጉት። ከቴሌ ብር በጣም የተሻለ ነው። በ20000 ብር ደግሞ 1800 ብር ነው ቻርጅ የሚያደርጓችሁ። ለአንድ ወር ነው which is በጣም የተሻለ ነው። ለአንድ ወር አንገብጋቢ ነገር ካለባችሁ 20000 ብር ተቀብላችሁ 1800 ብር ሰርቪስ ቻርጅ ይኖረዋል። 10000 ብር ከሆነ የምትወስዱት ደግሞ 700 ብር ብቻ ነው ሰርቪስ ቻርጁ። ጥሩ ሆኖ አግኝቼዋለሁ። ለእናንተም ይጠቅማችኋል ብዬ ስላሰብኩ ነው። ይህን የሚያስቸግራችሁ ነገር ካለ ኮሜንት ቦክስ ላይ አስቀምጡልኝ። ትክክለኛ ኢንፎርሜሽን ግን መሙላት እንዳትረሱ። ሪል የሰራልኝና በትክክል ተበድሬ ለናንተ ወይም ትክክለኛ ይህን ኢንፎርሜሽን ብድር ለሚፈልግ ሰው ማቅረብ ስላለብኝ በትክክል ተበድሬ ቼክ አድርጌ ነው እዚህ ዩቲዩብ የምሰራላችሁ። ትክክለኛ የፋይናንስ ኢንፎርሜሽን የቢዝነስ ኢንፎርሜሽኖችን ብቻ የማቀርብበት የዩቲዩብ ቻናል ነው። ሰብስክራይብ ማድረግ በፍጹም እንዳትረሱ። ምንም አይነት ክፍተቶች ወይም ችግር ቢገጥማችሁ ኮሜንት ቦክስ ላይ አስቀምጡልኝ፣ መልስ የምሰጣችሁ ይሆናል። እንግዲህ ትክክለኛ የፋይናንስ ኢንፎርሜሽኖችን ብቻ የማቀርብበት የዩቲዩብ ቻናል ነው። ሰብስክራይብ ማድረግ በፍጹም እንዳትረሱ። በቀጣይ በአዲስ የቢዝነስ ኢንፎርሜሽን እመለሳለሁ። እስከ ቀጣይ ቪዲዮ ቴንኪው።